አላት። ምንት ብየ ምስለኪ ኦ ብእሲቶ አዲ ይበጽሐ ጊዜ ብሏታል። የዚህን ትክክለኛውን ትርጉም በእውነት ረጋ ብላችሁ አዳምጡኝ ምን እንደሚል። በጊዜ ሂደት አንቺ ሴት እያሉ እያራቀቁ አመጡት እንጂ አንቺ ሆይ እናቴ ሆይ ማለት ነው። ያልሽኝን አላደርግ ዘንድ ከአንቺ ጋር ምን ጠብ አለኝ አላት። አዎ ያልሽኝን እንዳልፈጽም የሚያደርገኝ ምን ነገር አለ እያላት እኮ ነው። አዎ ከዚያስ ደግሞ ቀጠል አድርጎ ምን አላት? ነገር ግን ጊዜው ገና አልደረሰም ብዬ እኮ ነው አላት። አይገርማችሁም በጣም? አዎ ነገር ግን ጊዜው ገና አልደረሰም ብዬ እኮ ነው አላት። ይህንን መናፍቃን ለምን እንደሚጠቀሙት መቼም ሁላችሁም ታውቁታላችሁ። ወደዚያ አንገባም። ይህንን ያለበት ምክንያቱ ምንድን ነው ስንል አባቶቻችን ምን ብለው አመስጥረው ተርጉሞታል መሰላችሁ? የወይን ጋኖቹ ሙጥጥ ብለው አላለቁም ነበርና ጊዜው ገና እኮ ነው ብዬ ነው ያለበት ምክንያት ወይኖቹ ሙጥጥ ብለው እስኪያልቁ ነበር። ለምን አትሉም እንዴ? ትንሽ እንጥፍጣፊ ቢኖረው እንኳን ያንን አበረከተ ነበር የሚሉት። ስለዚህ ሙሉ ለሙሉ ወይኑ እስኪያልቅ ጠበቀ። ሁለተኛውና ዋናው ደግሞ ይሁዳ ወጣ ብሎ ነበረ። ስለዚህ ይሁዳ መመለስ አለበት። ይህንን ተአምር ማየት አለበት። ለምንድን አትሉም? አዎ ይሁዳ ተንኮለኛ እንደሆነ ያውቃልና ጌታችን እኔ ስወጣ ጠብቆ ተአምርን አደረገ ብሎ ከተአምሩ ቢለየኝ እኔም ክፋትን አሰብኩ እንዳይል በኋላ አንድም ትርጓሜው ደግሞ ወይን ወይም ደግሞ ቅዱስ ደሜን በቀራኒው አደባባይ ገና ያኔ በዛች በተመረጠች ሰዓት ነው እንጂ የምሰጠው አሁን አይደለም ሲል በሚስጥሩ ጊዜ ገና ነው አለ። አይገርማችሁም? እንግዲህ ወገኖች ይህንን የቤተክርስቲያናችንን ትርጓሜ ነው አንዳንድ ልቦናቸው የጠፋና ማስተዋል የተሳናቸው መናፍቃን ጌታ እመቤታችንን እንዳቃለላት እያደረጉ የሚናገሩት። እግዚአብሔር ይቅር ይበላል። አዎ ይህንን ድርጊት እንኳን መድኃኒዓለም ኢየሱስ ክርስቶስ ቀርቶ እነሱ ባለጌዎቹ እንኳን እንደማያደርጉት ይታወቃል። በዘፍጥረት ላይ አባትህንና እናትህን አክብር ያለ ጌታ እንዴት እሱ እናቱን ክብር ይነሳታል ብላችሁ ታስባላችሁ? ወደ ጉዳያችን ስንመለስ መድኃኒዓለም ኢየሱስ ክርስቶስ ለእናቱ ለቅድስት ድንግል ማርያም እንደዚህ ብሏታል። ጋኖቹን ውሃ እንዲሞሉ ንገሪያቸው ብሏታል። እርሷም ደግሞ አሳላጆቹን ጠርታ ኩሎ ዘይቤለክሙ ግበሩ አለቻቸው። እርሱ የሚላችሁን በሙሉ አድርጉ አለቻቸው። ጌታችን መድኃኒዓለም ኢየሱስ ክርስቶስም በስድስቱም ጋኖች ውሃ አስሞልቶ ወደ ወይንነት ቀየራቸው። እንጀራውና ወጡንም በየስፍራው ባለበት ሞልቶታል። በዚያ አዳራሽም በዚያ ድንኳንም ትልቅ ደስታ ሆኗል። እንግዲህ በዮሐንስ ወንጌል ላይ ሁላችሁም እንዳነበባችሁት በሰርጉ የተገኙት ሰዎች በሙሉም እጅግ በጣም በወይኑ ጥፍጥና ተደንቀዋል። መናኛውን ወይን እስካሁን ድረስ አመጣ ካሰከርከን በኋላ ዋናውን ቁም ነገር ያለውን ወይን አሁን አመጣኸው ብለውም አስተያየት ሰጥተዋል። በዚህም የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያም ወላዲተ አምላክ እመብርሃን አማላጅነት የመድኃኔዓለም የኢየሱስ ክርስቶስ ከሃሊነት ኃያልነት ተገለጠ። እንግዲህ ወገኖች በኋላ ሚስጥሩና ትርጉሙም እናታችን ቅድስት ድንግል ማርያም ከልጇ ከወዳጇ ጋራ ከቅዱሳን ተከታዮቿ ጋራ የምትገኝበት ትክክለኛው ሰርግ የትኛው እንደሆነ ታውቋል ማለት ነው። እርሱም በቅድስት ቤተክርስቲያን የሚካሄደው ሰርግ ጌታችን አክብሮ የሚገኝበት ጌታችን የሚያውቀው ትክክለኛው ጋብቻ እንደሆነ ከዚያ በኋላ ባሉ መጻሕፍቶችም ተረጋግጧል ማለት ነው። በቃና ዘገሊላው ሰርግ የተላለፈልን ትልቁ መልእክታችንም ይሄ ነው ማለት ነው። እንግዲህ ሁሌም እንደምናገረው የሚያውቁትን ለማያውቁት ማሳወቅ በጎነት ነውና ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። የማትችሉ ደግሞ ቢያንስ 12 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከበዓሉ